ከኤሌክትሮኒክስ ጥገና ክፍል እስከ ጠቅላይ ሚኒስትር ማዕረግ፣ ከትግራይ ተራሮች የደደቢት በረሃ እስከ ቤተ መንግሥት የውሳኔ ሰጪነት ወንበር። በኢትዮጵያ ዘመናዊ ፖለቲካ ውስጥ እጅግ አነጋጋሪ፣ ብዙዎች የሚወዱላቸውን ያህል በብርቱ ተቺዎቻቸውም በጥብቅ የሚወቀሱት ዶክተር ደብረጽዮን ገብረ ሚካኤል ማን ናቸው? ዛሬ የታሪክን መዝገብ ወደ ኋላ ገልጠን የዚህን ሰው ድብቅ የልጅነት ታሪክ፣ የቴክኖሎጂ ስኬትና ሀገርን ያወዛወዙ የፖለቲካ ውሳኔዎችን በጥልቀት እንፈትሻለን። ዘመኑ የ1950ዎቹ አጋማሽ ነው። ቦታው በትግራይ ክልል በንግድና በባህል በደመቀችው በአረንጓዴዋ ሽሬ እንዳስላሴ ከተማ። ዶክተር ደብረጽዮን በዚች ታሪካዊ ምድር ላይ ተወለዱ። ያደጉት በከተማ መካከለኛ ገቢ ባለውና ስም ባተረፈ ቤት ውስጥ ነበር። የዶክተር ደብረጽዮን አባት እጅግ ሃይማኖተኛና ስርዓትን የሚወዱ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነበሩ። ልጃቸው ሲወለድም ፍጹም መንፈሳዊና ትልቅ ግርማ ያለው ስም መረጡለት፣ ደብረጽዮን አሉት። ትርጉሙም የጽዮን ተራራ ማለት ነው። ታዲያ ብላቴናው ደብረጽዮን በትምህርት እጅግ ብሩህ ነበር። ንቁና መጽሐፍትን የሚወድ ልጅ፣ በትምህርት ቆይታ ሁሉ አንደኛ በመውጣትና ከፊደል ገበታ ባለመጥፋት የሚታወቀው የወጣት የአባቱን አደራ በመጠበቅ የሀገሪቱ ከፍተኛ የትምህርት ተቋም ወደ አዲስ አበባ ዩኒቨርሲቲ በታላቅ ውጤት ተቀላቀለ። ነገር ግን በ1970ዎቹ አጋማሽ ሀገሪቱ የነበረችበት የፖለቲካ ቀውስ የወጣቱን የህይወት መስመር ወደ ሌላ አቅጣጫ ያለው። የአዲስ አበባ የትምህርት ገበታቸውን አቋርጠው ህወሓትን የተቀላቀሉት ደብረጽዮን በትግሉ ወቅት የድርጅቱን የደህንነትና የራዲዮ መገናኛ መስመር በመምራት ትልቅ ሚና ነበራቸው። ወንዶቹ አንድ ወንድና አንድ ሴት ልጆችን ከዚህ ትዳራቸው አፍርተዋል። ከ1983 የፖለቲካ ለውጥ በኋላ ግን ደብረጽዮን ወደ ትምህርት ገበታቸው ተመልሰው በኮምፒውተር ኢንጂነሪንግ የመጀመሪያና ሁለተኛ ዲግሪያቸውን፣ በመጨረሻም በቴሌኮሙኒኬሽን የዶክትሬት ፒኤችዲ ዲግሪያቸውን አግኝተዋል። ዶክተር ደብረጽዮን በኢትዮጵያ የቴክኖሎጂ ሽግግር ውስጥ ስማቸው ቀዳሚ ነው። የኢትዮ ቴሌኮም ዋና ስራ አስኪያጅ እና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሚኒስተር በነበሩበት ወቅት ሀገሪቱ ወደ ዲጂታል ዓለም እንድትገባ መሰረት ጥለዋል። በኋላም የኢፌዴሪ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር በመሆን እስከ ከፍተኛው የፖለቲካ ማማ። ነገር ግን የፖለቲካ መንገድ ሁሌም ስኬት ብቻ አይደለም። ዶክተር ደብረጽዮን በቴክኖሎጂ ቢደነቁም በፖለቲካ ህይወታቸው የሰሯቸው ስህተቶች ግን በሀገሪቱና በራሳቸው ድርጅቶች ላይ ዋጋ አስከፍለዋል። የመጀመሪያው ስህተት የስልጣን ስሌት ውድቀት ነው። በ2010 ዓ.ም በኢህአዴግ ውስጥ የመጣውን የለውጥ ማዕበልና የህዝብ ቁጣ በአግባቡ አለመረዳታቸው ህወሓት ባለፉት 27 ዓመታት በበላይነት የያዘውን የፌዴራል ስልጣን በቀላሉ ለአዲሱ አመራር አሳልፎ እንዲሰጥ አድርጓል። ሁለተኛው ስህተት የመንግስትን አቅም ማሳነስ ነው። በ2012 ዓ.ም የፌዴራል መንግስቱ በኮቪድ ምክንያት ምርጫውን ሲያራዝም ህግን በመጣስ በትግራይ ክልል ብቻቸውን ምርጫ አካሄዱ። የፌዴራል መንግስቱንና የጦር ፖለቲካ አቅም እጅግ አሳንሰው መገመታቸው ክልሉን ወደማይቀረው ጦርነት ገፋው። ሶስተኛውና ትልቁ የታሪክ ጠባሳ ጥቅምት 24 2013 ዓ.ም በሰሜን እዝ ላይ የተፈጸመው ጥቃት መላውን የኢትዮጵያ ህዝብ ያስቆጣና ህወሓትን በዓለም አቀፍ መድረክ ያስኮነነ ነበረ። ይህ ውሳኔ ያስከተለው የ2 ዓመት አስከፊ ጦርነት በመቶ ሺዎች የሚቆጠሩ ወጣቶች እንዲያልቁና የክልሉ ኢኮኖሚ እንዲወድም ምክንያት ሆኗል። አራተኛው ስህተት የድርጅቱ ክፍፍል ነው። ከፕሪቶሪያ የሰላም ስምምነት በኋላ ዶክተር ደብረጽዮን በራሳቸው ድርጅት ውስጥ የተፈጠረውን ክፍፍል መቆጣጠር አልቻሉም። ከቅርብ ወዳጃቸው ከአቶ ጌታቸው ረዳ ጋር የገቡበትን የከፋ የይፋ የስልጣን ፉክክር ህወሓትን ለሁለተኛ ጊዜ ለሁለት ከፍሎታል። ከስልጣን ማማ እስከ ጫካ ህይወት፣ ከታላቅ የቴክኖሎጂ ስኬት እስከ አስከፊ ጦርነት ውሳኔ የዶክተር ደብረጽዮን ገብረ ሚካኤል የህይወት ጉዞ በውጣ ውረድ የተሞላ ነው። ያ በሽሬ መጽሐፍትን እያነበበ ያደገው ብልህ ልጅ
ዛሬ የኢትዮጵያን ፖለቲካ ክፉኛ የፈተነ ሰው ሆኗል። ለመሆኑ እርስዎ ከእነዚህ ውሳኔዎች መካከል የትኛው ነው የትግራይንና ሀገሪቱን እጅግ የጎዳው ብለው ያስባሉ? የሰሜኒዝ ጥቃት ወይስ የፕሪቶሪያው ስምምነት? ባኮ ሀሳቡን በኮሜንት ላይ በሰለጠነ መልኩ ያስቀምጡልን። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላም ጥያቄ ያለን፣ በቀጣይስ የትኛው የፖለቲካ ሰው ታሪክ እንድንሰራላችሁ ትፈልጋላችሁ? ኮመንት አድርጉልን። አሁንም ስላዳመጣችሁን እጅግ እናመሰግናለን። ይህ ዜና ኒውስ ፕሮፋይል ነው።